ብለው አንድ ቀን ሰብስበው ያውቃሉ ሊስት ውስጥ አስገብተው እሱ ምንድነው ያለ በጣም ማደንቀው ወንድሜ ነው እኛም አባል የሆንበትን ነገር እንኳን አንተ በጣም ጂኒየስ ስለነበርክ ትምህርትን ቀጥል ነው ያለ እግዚአብሔር ምስክሬ ነው ቶ እኛም ሰርተን የምናደር ስለሆን አባል ካልሆን ልጆቻችን ስለሚሞቱብን እናንተ መማር ስለማትችሉ እኛም ፈልገነው አይደለም አባል የሆን ነው ያለ ወንድሜ ነው ያለ አንተ ግን ከዛሬ ጀምሮ እዚህ ድርጅት አባል የሚባል ሰብስበው አይቻለሁ ጥፋለ እኔም ላይ ነው የገባሁት አንድ ቀን ሲሄድ የደደማት እኔ ስማር ትምህርት ቤት የቀረው ላግ ያረገው ሁሉ ሲያገቁጭ ነው አይቻለሁ ከዚያ በኋላ እኔ የዚያው ዕለት እጄን አውጥቼ ተቃውሜ ነው እናታችሁ አፈርት ብላ ቢወጣ ጎረምሳ ስለበት ይወጣ ፎረም 87 ፎረም 86 ሲባል እኔ ነበርኩ በሃይስኩል ደረጃ ሁሉ ምቀልድባቸው ነበር የሃይስኩል ተማሪ የኔ ንግግር ይዞ ነበር ፎረም 86 ድራፍት ቤት ፎረም 87 ነሽ ይባል ነበር የኔ ንግግሮች ናቸው እነዚህ ፎረም 86 ፎረም 87 የሚባለውን አውቅ ነበር ወደ ፖለቲካው የተጠጋው ወንድም ስለነበረኝ ሰነዶችን አነብ ነበር ተደብቄ ወያኔን እየለቀቁ የነሱን የተገማገሙበትን ማታ ላይ ማነብሰው ነኝ ፎረም 86 ፎረም 87 ከዚያ በኋላ ነው መጠጥ ቤት ፎረም ነሽ እንዴ ፎረም 86 ነሽ ፎረም 90 ነሽ ይባል ነበር 86 87 በጣም ፎረም የበዛበት ወጣቱን ለትግሬ ተቀጣሪ የማድረግ ያማራን ወጣት ስራና ሲዛለን በገንዘብ ይያሉ ወጣቱን ለአማራ ህዝብ እንዳይቆም ትግሬ ማድረግ አማርኛ ተናጋሪ ትግሬ ማድረግ ስራ ይሰራበት የነበር ጊዜ እኔ ምቃወም ሰው ነኝ ያኔ ዘመነ ካሴ ገና ወደ ትግሬ አልገባም በእድሜ በልጧል ያኔ ዘመነ ካሴ ስለ አማራ ብሎ እኮ ያውቅ አማራ አልነበረም ትግሬ ነው ኤርትራ ሄዶ እሱ ትግሬ ነው እንጂ አማራ ሊሆን አይችልም ዛሬም እያጨረበረ ነው እኔ ዘመነ ካሴ አባቴ ገዳይ አይደል እንደውም ዘመዴ ነው ዘመነ ስቃወም የሚሰራውን ነገር ማየት አለባችሁ አለያማ ዝም ብለን ተው ትግሉን በቃ አማራም እየወደመ አቅጣጫውን ለምን እንደሚወድም ሳንነግረው ካድሬዎች ሳናጋልጥለት ይለቅ ይያላችሁ ከሆነ አንናገረው አሁን እኮ ተው እየተባልን በቃ እነ ዘመንና አትናገሩ እነ ምሬ እነ እስክንድርን ተዋቸው በቃ አማራ ናቸው እየተባልን ነው እየተደወለ ቴክስት የሚያደርግልኝ ብዙ ሰው ተዋቸው እንደው ሰው ልታሳጡን ነው ውሸት ነው ይሄ ሁሉ አሁን የምታዩት ቲክታከር ሁሉ ዩቲዩበር ከኔ በፊት የመጣ ያማራ ታጋይ ካለ አምጡልኝ ከዘመነ ቀድሞ ሞታ ነው ያለ እሱ ግንቦት ሰባት ምን ይያለ ሲያላግጥ እኔ ያማራ ነው ሀብታሙ አብይ ከጀራው ይጠበቅ በጦር መሳሪያ ሲል እኔ ግን አብይ ልቃወም ነበር እኔ እዚህ ሀገር መጥቶ አብይና አንባቸው ገዱ መጣው ምግባሩ የሚባለው አንቀጥቅጨ ስቃወም እናንተ ተደግፉ ነበር ታዲያ እኔ ምን አባት ምን ነገር ተዋጣልኛል እኔ እኮ አማራ ነኝ ያው በጽኑ ለረጅም ዘመን የቀጠልኩ እንደናንተ ቢሆንማ ገንዘብ እንስሲሉኝ ይሄር ነበር እኔ እኮ አብይ አህመድ ከመሬት አንስቶ እስከ ሚሊዮን ዶላር ብሎኝ እዚህ ሀገር በሚኖሩ ዶክተሮች በኩል ያማራ ሀብታምና ያማራ ሰዎችን ታቃለ ሚስጥራቸው ነገረኝ ነው ተባልኩ ተመልከት እኔ ያማራ ሀብታም ወይም ያማራ ፖለቲከኛ ወይም ያማራ ሰዎችን እንደናቱ አያለው መንገሻ ያሉ ትልቅ ጊጋንት የሆኑ ራሺያና አሜሪካ ተቀርጸው የተማሩ የደህንነት ሰዎችን አሳልፌ ከምሰጥ እኔ ራሴን በራሴ ሽጉጥ ባጠፋ ይሻለኛል አቆየን ወርቁ አይተነው የተባለን ያማራይቱ ልጅ አሳልፌ ከምሰጠው እኔ ራሴን ባጠፋ ልጆቼን ከነ ልጆቼ ዛሬ ብሞት የተሻለ አንጠቅምም ማለት እኔ መቃወም እነዚህ ሰዎች ሁሉ በሚሰሩ ስራ አማራነት ሊያመጡልን አልቻሉም የውሸት ፎቶ ፖለቲካ ነው ክልሉን በሴራው ድመዋል ነው የጎንደር ጥላቻ ይዘው ከትግሬ ጋር ከመሄድ ይልቅ ጎንደርን አቅርበው ትግሬን ቢርቁት የተሻለ ነው የት ደረሰ ትግሉ መለካት አለበት ነው ሜጀር መደረግ አለበት 1 2 3 ተብሎ 1 እና 1 2 እንደሚባለው ትግላችን ቢቆጠር ጠላቶቻችን 101 ሚሊዮን % አሸንፈዋል እኛ ደግሞ 0% ከ0% በታች ነው ያማራ ፋኖ ትግል ስለዚህ ድክመታችን አይተን እስካልተነሳን ድረስ አናሸንፍም
የምታዩት ነው። የፋኖ ትግል በዚህ ከቀጠለ ክልሉም ለቆ አሁንም ካልወጣ እንደውም እኔ አንድ ምክር ልንገራችሁ ብያለሁ፣ ደግሜ ልንገራችሁ። ከጎጃም 4 ሰዎች፣ ወሎ ቤት አማራ 4፣ ሸዋ 4፣ ጎንደር 4 እንደውም የአዲስ አበባንና ወለጋም የሚመራ ሌላ ወይ ደግሞ ወደ ሐረር ያለው ጀግናው አማራ ከዚያም ደግሞ የሚሸፍት እኮ አለ። ወለጋ ውስጥ እኮ ማትች የሸፈተ አማራ አለ። ከነዚያም ደግሞ እንደነ ጃልመሮ አንድ ጀግና አማራ ምረጡና 4 ጊዜ 4 12 አንድ ድምጽ እንዲሆናችሁ 13ኛ ሰው አድርጉና ዘመነ ይምራኝ ከለ ይምራይ ከማለት በኮሚቴ እንዲሰራ ወደ 4 ኪሎ እንሂድ ሲባል 13 ሰው በድምጽ ነው። ክልል ውስጥ እንቆይ ሲባል 13 ሰው በድምጽ ነው። እንታጠቅ ሲባል በድምጽ ነው። ዘመነ ይምራኝ ምሬ ከምትለኝ ሁሉም የጎበዝ አለቃ ሆኖ ቢሆን ኖሮ አሁንም እነዚህ ሌቦችን በማባረር ወይ ደግሞ አማራ በማድረግ ከድርጊታቸው በማቀብ እኔ እውነቱን ልንገራችሁ የነዘመነ ምንም ጥላቻ የለብኝ። ጥላቻዬ ከአማራ ትግል አንፃር ገለውታል። በአይናችን እኮ የሚታይ ነገር ነው። ስንቱ አማራ አለቀ፣ ስንቱ መሰረተ ልማት ወደመበት። እየወጡ ራሳቸው እየነገሩ ስራቸው እየመሰከረ ክልሉ እየወደመ አማራ እያለቀ በአማራ ክልል ውስጥ ያደጉ እንደ ኦሮሞ እንደ ትግሬ ዘር ያላቸው ናቸው የሚደግፏቸው። አማራ አይደግፋቸው። እነ ዘመነ ካሴ ልንገራቸው፣ እነ መሳፍንትን ጎንደሬው አይደግፋቸው። ለውጥ አላመጡለትም። ጌታ አስራደን ጎንደሬው አይደግፈው። ለውጥ አልመጣም። እነ ጌታም በጎንደር ፋኖ ተደብቀው ነገ ሚኒስትር ለመሆን እየሰሩ ነው እንጂ የጎንደር አማራን አታግለው ቤተ መንግስት የአያቶቹን ስልጣን ሊያስይዙት አይደለም። አረንጓዴ ቢጫ ቀይ መጣው የሚሰድቡን እኛ እናውቃለን። ከጉራ የወጡ ከኤርትራ የመጡ ትግሬዎች ኢትዮጵያዊ መስለው ኦሮሞዎች ናቸው። ስለዚህ ወንድም አሳውን ለማድረቅ አሳውን ለማጥፋት ውሃው መድረቅ ስለነበረበት አማራን ለማጥፋት ሁለቱ ትግሬዎች ፋኖን ተጠቅመው ጥይትና ጠመንጃ እያመጡ እርስ በርስ እንድንታኮስ አደረጉ። ሚሊሻና መከላከያ ምናምን እየተባለ ክልሉ ጦርነቱ በተራዘመ ቁጥር አማራ እንዲዳከም አደረጉ። ከክልሉ ወጥቶ ጦርነቱ ወደ ጠላት ወረዳ እንዳይሄድ ወደ 4 ኪሎ እንዳይሄድ አደረጉ። ይሄ ደግሞ የፋኖ መሪዎች በሙሉ የሞቱት ብቻ ሳይሆኑ ያሉት እንደሞቱ የሚቆጠሩ ውዳቂዎች ናቸው የሚል ነው የዛሬው አጀንዳዬ። ምስጋናው አንድ ቁጥር እያለ ነው። በአማራ ክልል የአማራ መንገድ ይሰራል የሚል ዜና ሲሰራ ትግሬዎች ላጥረው ነው የወጡ። ጌታቸው ረዳ ትዊተር ላይ ጽፏል። አሁን የተሾመው በደብዳቤ ነው የጠየቀ ይሄ ዜና እንዲነሳል። አየው ይሄን እያደረገ ትግሬ ወገኔ ነው ብትል አማራ ደደብ ነው ማለት። ትናንትና ተከስተ ምን እንደሚል ካሳ ተክለ ብርሃን ምን እንደሚል በረከት ሰሞን ምን እንደሚሉ ታስታውሱት። የትግሬ መሪዎችን ሁለቱም ሻቢያዎች አንድ እንደሆኑ ወደባችንን ዘርፈው ትግርኛ መንግስት እያቋቋሙ እየመጡ መሆኑን ብታውቁ የጥንቱ ትግሬ ሁለቱ መከፋፈል ዛሬ እንደሌለ ብትረዱ መልካም ነው። አማራዎች አይ ይሄ የምትሉ ነገር ሁሉ ረጅም ሰዓት ወስዳችሁ ጤናችሁን እያቃወሳችሁ የምትነግሩኝ ላንተም አይረማም ለኔም ካላችሁ መተው ይቻላል። እኔ ግን የሚጠቅም አማራ አለ ብዬ አስባለሁ። የሚሰማ አማራ አለ ብዬ አስባለሁ። ስለሰማነውማ ሸዋ ላይ ተቃውሞ እነዘመነ ነው የወጣው። እነዘመነ ማለት እኮ በስም ለምን ያስፈልጋል? ህወሓት ያላወደማቸው የአማራ ክፍሎች ናቸው የሚደግፉ ማለት እኮ ወሎ በሙሉ ሸዋ በከፊል ጎንደር በከፊል አውድሞታል። ጎጃም ጋር ስላልደረሰ የህወሓት ጦርነት የዚያኔ ዛሬ እንሞዳሞዳለን የሚሉ እነዚህ ጎጃሚዎች ናቸው። ጎጃምንም ደግሞ አይወክሉም ህዝባችን ነው ብለው ተቃውሞ ሰልፍ ወጥተዋል። ስለዚህ ዛሬ አንድ ጎንደሬ ሲሞት ጀግና፣ አንድ ጎጃሜ ሲሞት ደቡብ ጎንደር ገደለብኝ ዘመነ ገደለብኝ እያልክ ብትጃጃል አማራ ክፍተቱን አስፈተው ሁለቱ ትግሬዎች ሁለትን አነታርከው ስትላላ ስትዳከም ራስ ለራስ ስትፈላለግ እነሱ 4 ኪሎ ይገቡልሃል እንጂ አለቀ ደቀቀ። ጀግና ነው ያወጣት ወንድማችን እንደናው ሰናይ ጀግና ነው። ሊሰዋ ነው የወጣው ለአማራ ሲል ገደሉት። ሐሳቡን ሲቀይር ገደሉት። ሐሳቡን ማያል አልገደሉት። ከነጌታም ከሌሎችም ሐሳብ ቀየረ። አይ እነጌታ አስራደም ማትረጉ ናቸው።
አንድ መሆን አልቻላችሁ። እነ ዘመነም አትረቡም አላችሁ። ተደዋውሏል እኮ አይኔ እንግዲህ የወጣሁት ለአማራ ነው ለህዝቤ ነው። የእናንተን ሐሳብ አልደግፍም። 4 ኪሎ የሚያስገባ መስመር ካለ እንቀጥል፣ አሊያ ግን ከእናንተ ጋር ውጭ ነኝ ባለ በነጋታው ተገሏል። ግን ዛሬ ዘመነ ገደለው እያልክ ብትመጣ ልዩነትን ከማስፋት ውጪ ሁለቱን አማራዎች እያባሉ የትግሬ መፈንጫና መሳቂያ የኦሮሞች ፖለቲካ መስሪያ ከመሆኑ ውጪ ምንም አታመጡ። ዛሬ የሚሻለን ዋናውን ግብ ዋናውን ስትራቴጂ 4 ኪሎን በአማራ እጅ የማስገባት ስትራቴጂ ነው መስራት ያለብን። ያማ ጎንደሬው ዘመነ ገደለው ብለህ ከመጣ እንደ ጎንደሬዎች ዛሬ እንደ ቅዳሜ ገበያ አይ ዘመነ አልገደለም እያልክ ለማስተባበል ከወጣማ የጠላት አጀንዳ ተቀበልክ። ሁላችንም ማቆም ነው። ጀግና ነው፣ እንቁ ነው፣ አማራ ነው፣ ተሰውቷል። ሊሞት ወይ ሊገድል ነው የወጣው። ለአማራነት ክብር ተሰውቷል። የሰውቱን ሰዎች ግን ከድል ማግስት እንፈልጋቸዋለን። ዛሬ ላይ ግን ዘመነ ገደለው ብለህ ብትመጣ የባሰ ትግሉን ከሱ ስር ያለውን ጨዋ የአማራ ፋኖን የጎጃም ፋኖን አስኮርፈህ ሌላ ጦርነት ታስነሳለህ እንጂ ሳይገባው ማለት ነው። ጎንደር ከታች ያለው ከመሪው ስር ያለውን ጀግና ተጋዳይ አልሞ የሚመታን ጎንደሬ ጎጃም ላይ እንዲነሳ ታደርገዋለህ እንጂ ምንም የምታመጣው አማራ ጥቅም የለም። ጀግኖች ያልፋሉ፣ ትግሉ ይቀጥላል። ስለዚህ ይሄን አይነት ፖለቲካ የሚያራምዱ አንደኛ በዘራቸው ብትቆጥሩ አማራዎች አይደሉም። እኔ በቅድመ አያቴ ብትፈልግ አንድም ነገር ልታመጣብኝ አትችልም። እንደውም እኔ በሰባት አያቴ ኦሮሞ፣ በሰባት አያቴ ትግሬ፣ በሰባት አያቴ ወላይታ ቢኖርብኝ ኖሮ ዛሬ አማራ ነኝ ብዬ አልቀጥልም። እንገር ያችን ዘሬን እንደ መድፌ ተወጋይ ነቅሼ ከዚህ ደከከና ህዝብ ጋር አልሄድም ብዬ ነበር ጥዬ የሚሄደው። እኔ ግን እንዳለመታደል ሆኖ ከአማራ ህዝብ መካከል ወጣው፣ ከአማራ ማህፀን ውስጥ ወጣው፣ ከጀግና ህዝብ መካከል አደግኩ። ባህሉና እንትኑን እያየው ተኩሱን እየተለማመርኩ ባሩድ እያጨስኩ በቀላዋ አስጠጣ አደግኩ። አማራን እንዴት እንደገደሉት እንዳጠፉት ህፃን ልጅ ሆኜ ብሪሊያንት ስለነበርኩ ትግሬዎችን ከ8ኛ ክፍል ጀምሮ መቃወም ጀመርኩ። 9ኛ ክፍል ስገባ ዋናው ስራዬ የበአዴንን ፕሮግራም ወንድሜ የተሸከመውን እንደ ዘመነ ካሴ የተሸከመው የሚተኛውን የበአዴን ፕሮግራም 2 በሬ ያለው ተጠምዶ የሚያርስ ፕሮግራም አይታችሁታል። የስንዴና ምናምን ምልክት ያለውን ፖሊሲ ካነበብኩ በኋላ ያ ነገር ጠፍቷል። እባካችሁ ያን መጽሐፍ ፈልጋችሁ አምጡት፣ እንተነትነዋለን ገና። ያንን በልጅነት እድሜ እኔ እኮ ማን ነገረኝ አማራ ነህ ብሎ አልነገሩኝም ማንም ሰው። ግን የጎጃም አማራ ሽፍታ እየተባለ ሲገደል ባይኔ አይ ነበር። እነ ተፈራው አንድ ሳምባ ናቸው። እኛ ቤት አርፈው እናታችን ሽሮ ሲያሰሩ አላምነን ብለው ጀርባ ላይ ገለባ ላይ ሲተኙ አስታውስ ነበር። ከዚያ ተነስቼ ነው አማራን እየገደሉት በአደባባይ ፋኖ እያሉ ራቁትን አድርገው አማራውን ሲጥሉ በልጅነት እድሜ በ12 ዓመቴ ማሰብ ጀመርኩ። ልክ 13 8ኛ ክፍል እንደተፈተንኩ 99 ነጥብ ምናምን 99 ምናምን 100 ማምጣት መሰጠት አይችልም። ያን አምጥቼ ወደ ሃይ ስኩል ሲሄድ ነን ስፔሻል አስገቡኝ። ቀድቶ ነው ተባሉ። ከማን እንደቀዳው አይታወቅ። ከኔ በላይ ውጤት ያመጣ የለም። ይሄው ዶክተሮች አሁን እየሰሙ ሰከንድ ሴሚስተር ላይ አዩኝና አንደኛ ስወጣ ስፔሻል ክላስ ተቀላቀልኩ ማለት ነው። ከዚያን ጊዜ ጀምሮ ወንድሜ ካድሬ ስለነበር አሁን አይደለም። ያኔ ለእንጀራው ይሆናል ለምን ይሆናል ካድሬ ነው፣ ማንም ሰው አባል ይሆናል። ያኔ ያሸከሙትን መጽሐፍ ግን ቤት ውስጥ አየሁት፣ ማንበብ ጀመርኩ። የበአዴን ፕሮግራምን ካየው በኋላ በትግሬ ላይ በወያኔ ላይ በሻቢያ ላይ በኦነግ ላይ ያለ ጥላቻ በረታ። በቃ ሚስጥሩ ይሄ። እኔ ወደ ትግል የገባሁት የበአዴንን ፕሮግራም ሙሉ በሙሉ በልጅነት እድሜ ሸምድጄ እንደ መጽሐፍ ቅዱስ ስላነበኩት እኔ ያንን ዘመን ታጋይ ዛሬ ግን ውሪ ታደሰ የተባለ ጉራጌ መጥቶ ጎጃምን ደግፎ ጎንደር ሲሰድብ አይቻዝናል። ትናንትና ግንቦት 7 ሰውየው እያለ እየገጠመ ለብርሃኑ ነጋ ጠላታችን አማራ የለም የሚለውን ፕሮፌሰር መስፍንን ጸጉሩን ይልስ የነበር ጎንደር ጠሉ ሚስቱን ጎንደር ያርጎብኛል ብሎ የሚያስብ ልጆች የኔ አይደሉም ብሎ የሚያስበው ሄኖክ ሽጥላ መጥቶ ግን ጎጃምን ደግፎ ጎንደር ሲሰድብ አዝናለሁ። ጎንደሬንም ብለው ዘመነ ካሴን ተጠግተው ጎጃምን ለማስመታት የሚነሱ ጎንደሬዎች ሳይ
በጣም አዝናለሁ። እኔ የምታገለው ለአንድ አማራነት ነው። ስለ ግለሰቦች ስለ ባለ ሀብቶች እኔ አልጨነቅም። እንደ አማራ የአማራ ባለ ሀብቶች እንዲቀጥሉ ፈልጋለሁ። እንኳን አንድ ሰው እንደ ወርቁ አይተነው ያለ 100 ወርቁ አይተነው ቢፈጠር አም ቬሪ ሃፒ። ለምን ወርቁ ብቻውን እንደማይበላ ስለማቅ እኔ የአማራ ሀብታም እንዲጠፋ አልሰራም። ሌላ ሚሊዮነር ጎንደሬዎች፣ ወሎዬዎች፣ ሸዋዬዎች እንዲፈጠሩ እፈልጋለሁ። አማራ በኢኮኖሚ መጎልበት መቻል አለበት። በዚያው ልክ ሚሊታንት የሆነ ፋኖ እንዲደራጅ ይፈልጋሉ። የትግሬን ሴራ በልጅነቴ እንደተረዳሁት እናንተም ተረዱ። ዛሬ እኮ 50 ዓመቱ ናችሁ መረዳት አልቻላችሁ። እኔ እኮ በ12 ዓመቴ ነው 13 ዓመት ሚኒስትሪ እንደተፈተንኩ በ14 ዓመቴ ሙሉ በሙሉ ያንን ስላነበብኩት ተረዳው። የአማራ ትግልና የትግሬ ትግል ሁለቱ ትግሬዎች የሚለውን ኦነግ ኦሮሞ የሚለውን የዚያኔ አወቅኩት። የጎጃምን ሽፍታ እያሉ ወገኖቼን ሜዳ ላይ የመቱ እንደበሬ ሲጥሏቸው ፓንት ሳይቀር አውልቀው ሲያዋርዷቸው ያን ጊዜ በልጅነቴ ተመለከትኩ። ከዚያ ወያኔ ለመግደል ብዙ ጥረት አደረኩ። መሪዎቻቸው እኛ ቤት ተመልሰው ይመጡ እንደው ብዬ ለ20 ዓመት ጠበቅኩ። አልመጡ። እናታችን የዋ ስለነበረች እነተፈራ ዋለዋ እኛ ቤት ይመጣሉ ብዬ አስቤ ስጠብቅ ከረምኩ። አልመጡም። ልገላቸው ማለት ነው። ታስማ አምሃራ አዲሱ ለገሰ ቀድሞ እናታችን ሊጠይቃት ይመጣ ይሆን ስብሰባ ብዬ ጠበቅኩት። አልመጣም። እንደዛው ምድጃ ጋር ቡና ሲፈላለት ነበር ጭንቅላቱን ማፈርስ። እኔ አማራ ነኝ። ለምን አማራን የገደሉት እነዚህ ሰዎች እንደነበሩ ቀድሜ ተረዱ። እኔን ነው እንግዲህ የትናንቱ ውሃው ሞላብን እየመጣን ነው ይለን ነበር የሚያጭበረብረን ዘመነ ካሴ ተደግፎ ሞጣ ይጥፋ ምባል። እንግዲህ ተመልከቱ። ዘመነ የባዕዴን ካድሬ ሆኖ ማን ነው ሀብታሙ አያሌ የባዕዴን የወጣት ሊጉ ነው የትግሬን መርዝ እያጠጧቸው መዋጮ እየተዋጣላቸው ወተት እየሰጣቸው ሲሰሩ እኔ ግን